ይሄ አደጋ ሊያደርስም ይችላል። በየቤታችሁ ኦክሲጅን ተጠቃሚ ታካሚ ላላችሁ ሰዎች አጭር ቪዲዮ አጠቃቀሙን በተመለከተ አንደኛ ይሄ ኦክሲጅን እንግዲህ ኦክሲጅን መጠኑ ምንም ይሁን አነስ ያለውም ይሁን ከፍ ያለውም ቢሆን ተመሳሳይ ነው። ይሄ ኦክሲጅን መሞላት አለበት። ሁለተኛ ይሄ ዝግ መሆን አለበት። ይሄ መክፈቻና መዝጊያ ነው። ሁለተኛው ይሄ መኖር አለበት። ይሄ ጌጅ ነው። ሶስተኛው ደግሞ ከታካሚው ወይ ከታካሚው አፍንጫ ላይ የምናደርገው እና ጌጁ ጋር የምናገናኘው ኦክሲጅኑ የሚያገኙበት ይሄ ገመድ ያስፈልጋል። ናዛል ፕሮንግ እንለዋለን። አራተኛ ይሄ መፍቻ ያስፈልጋችኋል። አስሬ ከጨረሱ በኋላ እንደዚህ ካስገባሁት በኋላ በዚህ አጠብቀዋለሁ። ኦክሲጅን አለው ወይስ የለውም የሚለውን ከፍቼ ቼክ አደርጋለሁ። እዚህ ጋር ነው ማየው። እንዲህ ስከፍተው ከ1500 እስከ 2000 ባለው ሬንጅ ውስጥ ከሆነ ብዙ ጊዜ ሙሉ ነው የምንል። ምንጊዜም ቢሆን ግን ኦክሲጅን በዚህ በኩልና በዚህ በኩል አለመስረቁን እርግጠኛ መሆን አለባችሁ ከፍታችሁ ስታዩት ማለት ነው። ንጹህ ውሃ የምጨምረው ወተር ሌቭል እስከሚለው ድረስ ነው። ከዚህ በኋላ እየቀረኝ ምንድን ነው? ናዛል ፕሮንጓን እዚሽ ጋር አስገባለሁ። አሁን እከፍተዋለሁ። ስንት ሊትር ላይ እንደሚጠቀሙ ቼክ አድርጌ በዚህ አሬንጅ አደርጋለሁ ማለት ነው። አስተካክለዋለሁ። አሁን ዘጋና አፍንጫቸው ላይ አደርጋለሁ ማለት ነው። እዚህ ጋር በብል ይሰራል። ይሄ ጥቅሙ መሰላችሁ? ባዶ ኦክሲጅን ብቻውን ወደዚህ ሲመጣ ድርቀት እንዳይፈጥር ያደርጋል። ሂዩሚዲፋይ ያደርጋል፣ ያረጥብልኛል። ስለዚህ ሲያልቅ ትጨምሩበታላችሁ። በጣም ብዙ ሰዎች ደግሞ እንደዚህ ያደርጉና አድርገው ጆሮአቸው ላይ ያደርጉታል። እንዲህ ሲሆን አንደኛ ጆሮ ያማል፣ ሁለተኛ አንዳንድ ሰዎች ላይ ባይላተራል ካሮቲድን ወይም ካሮቲድ አርቴሪን ትልልቅ አርቴሪ ያለ እዚህ ጋር ብሎክ ሊያደርግብን ይችላል እንዲህ ሲሆን። ስለዚህ ከዚህ ይልቅ ቅድም ባሳየኋችሁ መልኩ በዚህ በኩል በሚታሰረው ብታደርጉት እኔ ሪከመንድ አደርጋለሁ ማለት ነው። በዚህ በኩል መጠቀም ትችላላችሁ።